በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሓቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዘመን አልቀማህ የሚባል አንድ ወጣት ነበር። ሰላት በመስገድ በመጾምና የተቸገሩ ሰዎችን በመርዳት የሚታወቅ ጠንካራ የአላህ ባሪያ እንደነበር ይነገርለታል። ከዕለታት አንድ ቀን ይህ ሰው ክፉኛ ይታመማል። ህመሙ በጣም እየከፋ አሳሳቢ ደረጃ ላይ በመድረሱ ባለቤቱ ትጨነቃለች። እናም ወደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዘንድ በመሄድ ባሏ ሞት አፋፍ ላይ መሆኑን ትነግረዋለች። እርሳቸውም ላኢላሃ ኢላላህ የሚለውን ቃል እየደጋገመ እንዲናገር ያደርጉት ዘንድ ዐማርና ቢላልን ወደ አልቀማህ ቤት ይልኳቸዋል። ዐማርና ቢላል ቤት ሲደርሱ አልቀማህ ጣዕረ ሞት ላይ ነበር። ፈጠን በማለትም ላኢላሃ ኢላላህ እንዲል ይጠይቁታል። እርሱ ግን ቃሉን መግለጽ ይሳነዋል። ምላሱ ሸሃዳ ለማድረግ አቅም ያጥረዋል። ይህንን የተረዱት ዐማርና ቢላል ወደ ነቢዩ ዘንድ ተመልሰው የገጠማቸውን ይነግሯቸዋል። ነቢዩም ዓለይሂ ሰላቱ ወሰላም የአልቀማህ ወላጆች በሕይወት አሉ ወይ ሲሉ ይጠይቃሉ። እናቱ በሕይወት እንዳሉ ነገር ግን በጣም ማርጀታቸው ይነገራቸዋል። ነቢዩም ዓለይሂ ሰላቱ ወሰላም የማይደክማቸውና የሚችሉ ከሆነ እርሳቸው ዘንድ እንዲመጡ፣ ይህን ማድረግ የማይችሉ ከሆነ ደግሞ እርሳቸው ነቢዩ ቤታቸው ድረስ መጥተው ሊያነጋግሯቸው እንደሚፈልጉ የሚገልጽ መልእክት ለአረጋዊዋ የአልቀማህ እናት ይልካሉ። የነቢዩ መልእክተኞችም ወደ አልቀማህ እናት ቤት በመሄድ መልእክቱን አደረሱ። የአልቀማህ እናትም ሕይወቴ ለእርሳቸው እንደ መያዣ ትሁንና እርሳቸው ነቢዩ ያሉበት ድረስ በደስታ እሄዳለሁ የሚል ምላሽ ከሰጡ በኋላ ምርኩዛቸውን ተደግፈው ከተቀመጡበት በመነሳት ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄዱ። ነቢዩ ዘንድ ሲደርሱም ሰላምታ ከተለዋወጡ በኋላ ነቢዩ የአልቀማህ እናት ሆይ እውነቱን እንዲነግሩኝ እፈልጋለሁ። እውነቱን የማይነግሩኝ ከሆነ ግን ከሁሉም በላይ የሆነው አላህ እውነቱን ይገልጽልኛል። ልጆ አልቀማህን አስመልክቶ የሚያውቁት ነገር ወይም እርሶ ስለ ልጆ ያሉት ስሜት ምንድን ነው በማለት ጠየቁ። እናትየው የአላህ መልእክተኛ ሆይ ልጄ ሰላቱን አዘውትሮ ይሰግዳል፣ ጠንካራ ጾመኛም ነው፣ ከፍተኛ በሆነ ደረጃ ሰደቃ ይሰጣል የሚል ምላሽ ሰጡ። ነቢዩም ከእርሶ ጋር በተያያዘስ ስለ ልጁ የሚነግሩኝ ነገር ካለ ይንገሩኝ የሚል ጥያቄ አስከተሉ። የአልቀማህ እናትም በልጃቸው በጣም እንደሚቆጡ ተናገሩ። ነቢዩ በበኩላቸው በምን ምክንያት ልጃቸው ላይ እንደሚቆጡ ጠየቁ። ልጄ ሚስቱን ከኔ ያስቀድማል፣ ትዕዛዞቼንም አያከብርም ሲሉ እናትየው ምላሽ ሰጡ። በዚህን ጊዜ ነቢዩ የአልቀማህ እናት ሆይ ይህ ቁጣው ልጆ አልቀማህ ሸሃዳ እንዳያደርግ ምላሱን ይዞት ይገኛል በማለት ተናገሩ። በመቀጠልም ወደ ቢላል እየተመለከቱ የማገዶ እንጨት እንዲያመጣ ትዕዛዝ አስተላለፉ። እናትየው ምን ለማድረግ እንዳሰቡ ነቢዩን ጠየቁ። ነቢዩም አጠገባቸው አይናቸው እያየ ልጃቸው አልቀማህን ለማቃጠል እንደተዘጋጁ ነገሯቸው። እናትየውም የአላህ መልእክተኛ ሆይ አልቀማህ እኮ ልጄ ነው፣ አይኔ እያየ ልጄ ሲቃጠል ለማየት የሚያስችል ልብ የለኝም አሉ። የአላህ ቅጣት ከዚህ የከፋና
የመጨረሻው ነው የሚሆነው። ነፍሴ በእጁ በሆነችው አላህ ስም የምገልጽልዎት ነገር እርሱ ስላዘኑበት ብቻ ልጁ የሰገደው ሰላት፣ የጾመው ጾምና የሰጠው ሰደቃ ሁሉ አላህ ዘንድ ምንም ምንዳ አይኖረውም። ስለዚህ እርሱ ይቅርታ የሚያደርጉለት ከሆነ መልካም በማለት ነቢዩ ተናገሩ። በዚህ ጊዜ እናትየው ይቅርታ ማድረጋቸውን ገለጹ። ነቢዩም ዓለይሂ ሰላቱ ወሰላም ቢላልን በማስጠራት እናትየው ይቅር ያሉት ምናልባት ለእኔ ሲሉ እንጂ ከልባቸው ላይሆን ስለሚችል አልቀማህ ዘንድ በመሄድ ሁኔታውን አይተህ ተመለስ ሲሉ ይልኩታል። ቢላልም በተባለው መሰረት አልቀማህ ቤት ሲገባ ላኢላሃ ኢላላህ የሚለውን የአልቀማህ ንግግር ሰማ። በዚህን ጊዜ ቢላል የአልቀማህ እናት በልጃቸው አዝነው በነበረበት ወቅት የአልቀማህ ምላስ ሸሃዳ ማድረግ ተስኖት ነበር። እናትየው ለልጃቸው ይቅርታ ሲያደርጉ ግን ምላሱ ላኢላሃ ኢላላህ የሚለውን ቃል ያለ ችግር መናገር ቻለ አለ። በዚያኑ ዕለት አልቀማህ አረፈ። ነቢዩ ሙሐመድም ዓለይሂ ሰላቱ ወሰላም ቤቱ ድረስ በመሄድ የአልቀማህ አስክሬን እንዲታጠብና እንዲከፈን አዘዙ። ሰላተል ጀናዛ በማሰገድም አልቀማህ እንዲቀበር አደረጉ። ከቀብሩ አጠገብ በመቆም እናንተ ሰዎች ሆይ ከእናንተ መካከል ሚስቱን ከእናቱ አስበልጦ የሚያይ ወይም ከእናቱ ይልቅ ለሚስቱ ቅድሚያ የሚሰጥ ሰው በአላህ በመላኢካዎቹና በመላው ሕዝብ ዘንድ የተረገመ ይሆናል። እንዲህ አይነቱ ሰው ምንም ያህል መጠን ያለው ሰደቃ ቢሰጥ ወይም ምንም ያህል መልካም ተግባር ቢከውን ለአላህ ሱብሓነሁ ወተዓላ ተውበት እስካላደረገና የእናቱን ይቅርታ አግኝቶ እስካላስደሰታት ድረስ በአላህ ዘንድ ይሁንታን አያገኝም። ምክንያቱም የአላህ ደስታ በእናትየው ደስታ ውስጥ አለ፣ የአላህ ቁጣም በእናትየው ቁጣ ውስጥ አለና ለወላጆቻችን አክብሮትን ከማሳየት በተጨማሪ በማንኛውም የኸይር መንገድ ታዛዦቻቸው መሆን እንዳለብን ዲነል ኢስላም ያስተምረናል። ወላጆቻችን የአላህን ሱብሓነሁ ወተዓላና የነቢዩን ዓለይሂ ሰላቱ ወሰላም ትእዛዛት እንዳናጠብቅ የሚፈልጉ ከሆነ ብቻ እምቢተኝነት ማሳየት ይኖርብናል። ከዚህ ውጭ ግን የሚቻለንን ትኩረትና ክብር ሁሉ ለወላጆቻችን የመስጠት ግዴታ አለብን። አላህ በሰማነው የምንጠቀም ያርገን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።